ሰላም እንኳን ወደ ዘባርቴንደር ቻናል በሰላም መጣችሁ። እኔ አፈወርቅ ዘባርቴንደር ነኝ። ዛሬ ስለ ሼኪንግ ስታይል እናወራለን። ከዛ በፊት ግን ለምን ሼክ እናደርጋለን፣ ኮክቴሎቻችንን ስንሰራ ለምን ሼክ እናደርጋለን የሚለውን ነገር ማየት አለብን። አንደኛ ሼክ የምናደርግበት ምክንያት የምንሰራቸው ኮክቴሎች ሲትረስ የሚገባባቸው ከሆነ ሲትረስ ከምን እናገኛለን በቀጣይ ቪዲዮ ማብራራላችሁ ይሆናል ማለት ነው። ሁለተኛ አየር ለመጨመር መጠጡን ውስጥ አየር ለመጨመር ለምን ሼካችንን ለስንዘጋው በኋላ አሳያችኋለሁ። አየር ይታፈናል ማለት ነው። አየሩ ከበረዷችንና ካለው ስፕሬት ጋር ለመቀላቀል ነው። በሶስተኛ ነገር ዳይሉት እንዲያደርግ ነው። በአልኮሎቻችንን ውሃ ለመጨመር ውሃ ያለ ውሃ አልኮል አይጠጣም። ኢቨን ሳይድ ላይ ማንኛውንም ነገር ስትጠጡ ስፔሻሊ ስፕሪት ስትጠጡ ውሃ እየጠጣችሁ ቢሆን ሞር በጣም ይመከራል ማለት ነው። ፕላስ በበቂ ሁኔታ ቺልድ ለማድረግ ነው ሼክ የምናደርገው ማለት ነው። ሼክ የሚደረጉ ኮክቴሎች እንግዲህ መጀመሪያ ላይ እንደነገርኳችሁ ሲትረስ የሚገባል። ዛሬ ግን እንዴት ሼክ ስታደርጉ እንደዚህ ሼክ የሚያደርጋለ እንዲህ ሼክ የሚያደርጋለ እንዲህ ይሰራል። ግን ስንታይ ፕሮፌሽናል አንመስልምና የመጀመሪያው ቦስተን ሼከር ብንጠቀም ቦስተን ሼከር ነው ሁሌም ሪኮመንድ ማድረገው። በትክክል ሲልድ ማድረጋችንን እንደዚህ ሲልድ ማድረጋችንን ማረጋገጥ ነው። ሁለተኛው ነገር የተለያዩ ስታይሎች ቢኖሩ እንደዚህ የሚመቻችሁ ከሆነ ይህን እንደዚህ ጋር ቀኝ ጣታችሁን አውራ ጣታችሁን ትንሿ ሼከር ላይ ሁለት ጣታችሁ ከላይ ሁለት ጣታችሁ ከስር ይሆናል። የግራ እጃችሁ ደግሞ ጠቋሚ ጣታችሁን እዚህ ጋር ዘን እንደዚህ አድርገን ሆልድ እናደርገዋለን። ሼከሩ ዝቅ ከፍ የምናደርገው እጃችንን ነው እንጂ ሼከሩን አይደለም። እንደዚህ ሼክ ያደርጋለን። በኮብለር የጃፓን ስታይል እንደዛ ይደረጋል። እሱም ቢሆን የራሱ የሆነ ቴክኒክ አለ። በቦስተን ግን እንደዛ አይደረግም። ስለዚህ ዋሉን ታበቀን በትክክል እንደዚህ ከያዝነው በኋላ በስነ ስርዓት አንደኛ እንደዚህ የምንይዝበት ምክንያት ተከፍቶ እንዳይደፋ ነው። በዚህኛው ደግሞ እንደዚህ አድርገን የምንይዝበት ምክንያት እንግዶቻችን ወደ እንግዶቻችን ሼክ ማድረግ የለብንም። በተቻለ መጠን ወደ ሳይድ ወደ ግራ ሳይድ ወይም ወደ ቀኝ ሳይድ እናንተ እንዳለመዳችሁትና እንደ ኮምፎርት እንደሚሰጣችሁ ነው ሼክ ማድረግ ያለብን። ሼክ ስናደርግ እንግዳው ፊት ለፊት ከሆነ ቢያመልጠን እንግዶቻችንን ልንመታ እንችላለን። መጠጡም እንሰብረዋለን። ግላሶች ይኖራሉ እንሰብራለን። ወደ ጎን ሆነን በሚመቻችሁ ወደ ቀኝ የሚመች ወደ ቀኝ፣ ወደ ግራ የሚመች ወደ ግራ፣ ወደ ግራ የሚመች እንደዚህ አድርገን ሼክ ማድረግ እንችላለን። ሁለተኛው መንገድ ደግሞ ልክ እዚህ ጋር ሲልድ ይሆናል። እዚህ ጋር ሲልድ ከሆነ በኋላ በአውራ ጣታችን ሁለቱንም እንደዚህ አድርገን እንይዛለን። እዚህ ጋር ደግሞ ሁለት ጣታችን ታች ሁለት ጣታችን እንደዚህ ከያዝን በኋላ ይሄኛው ሼክ ነው ማለት ነው። ይሄኛው ቀስ አድርጋችሁ መለማመድ ትችላላችሁ። ላይ ከደረታችሁ ከሴንተር ሰውነታችሁ ነው የሚወጣው። ዘን በመደጋገም ውጤታማና ደስ የሚል ሰውም ሲያያችሁ ላይክ ፕሮፌሽናል ናቸው የሚያስብል ነገር መልመድ ትችላላችሁ ማለት ነው። በሶስተኛ ደረጃ ደግሞ በግራ እጃችን እንደዚህ ይዘን በቀኝ እጃችን እንደዚህ ከያዝን በኋላ ላይክ እንደዚህ ስትታዩ ላይክ ፕሮፌሽናል ትሆናላችሁ። ሁለተኛ ነገር በትክክል ሼክ እያደረጋችሁ ስትሰሩ እናንተም ሞር ደስተኞች ትሆናላችሁ ማለት ነው። በእርግጠኝነት ጠቃሚ ቲፕ ለሰጧችሁ ተስፋ አድርጋለሁ። በሚቀጥለው ቪዲዮአችን እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ኮፒ ሊንክ፣ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እና የፈለጋችሁትን ነገር መጠየቅ ትችላላችሁ። ፊድባካችሁን መስማት ሞር በጣም ደስ ይለኛል። መልካም ጊዜ